በጣም ነበር ያመታት፣ በጣም ነበር ያለቀሰችው፣ በጣም ነበር የተሳደበችው። እሱም ግን እንደወጣ አካለ ጎዶሎ ሆኖ አካሉን አጥቶ መጣ። እስካሁን ድረስ በዊልቸር እየተንከራተተ ነው ያለው። ከእንደዚህ አይነት ነገር አላህ ይጠብቀን። አንዳንድ ጊዜ አለን ከኔ በላይ ማን አለ እንላለን። የተበዳዮችን እንባ ደግሞ መቼም ጠብ እንደማይል ሁላችንም ልባችን ጠንቅቆ ያውቀዋል ማለት ነው። የሰዓቱን ደስታ እንጂ ለወደፊት ምን እንደሚከተለን አናቅም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች አህለን ወሳህለን እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። እንግዲህ ለድምፄ በጣም ይቅርታ፣ በጣም መሽቷል። ቪዲዮ መስራት ስላለብኝ ነው። ድምፄ የእንቅልፉም ሰዓት ስለሆነ ነው። እና ላይክ እያደረጋችሁ ቪዲዮን ጀምሩት ፕሌስ፣ በቀንነት ማለት ነው። አይከፈልበትም። ለእናንተ ባይጠቅማችሁ ለእኔ ይጠቅመኛል ላይክ ስታረጉልኝ። እና ይህን መሰላችሁ በጣም አሳዛኝ ታሪክ ነው። እሱም አንድ አሰሪና ሰራተኛን በአንድ ቤት ነበሩ። እነሱም ሰራተኛዋ ከእናቱ ቤት ትሰራለች። ለራሱም አንድ ሰራተኛ ኢንዶኔሲያ አለችው። ያቺም እናቱ ቤት የምትሰራው ኢንዶኔሲያ ናት። እንደዛም ሆኖ እንዳለ እንዳጋጣሚ ሆኖ የራሱ ሰራተኛ ከአሰሪዋ ጋር ከሚስቱ ጋር ትጋጫለች። በምትጋጭበት ሰዓት ደሞዟም ደርሶ ነበረ። የዛን ጊዜ እንደዚህ አይነት ስልክ የለም፣ ኖኪያ ስልክ ነበር። እሱንም ትወስድባታለች። እሱንም ወስዳባት እንዳለ ልጅቷ ምንም አላለችም። የሰው ቤትና አርፋ እየሰራች ነው፣ የራሱ ሰራተኛ ማለት ነው። ሌላኛዋ ደግሞ ኢንዶኔሲያዋ እናቱ ቤት ትሰራለች። እናቱ ቤት በምሰራበት ሰዓት እንዳጋጣሚ ሆኖ በሰው ሆኖ የማይጋጭ የለም፣ ይጋጫሉ። በሚጋጩበት ሰዓት ከእናቱ ጋር እናቱ ለሱ ትነግረዋለች። ሰራተኛ እንዲህ ብላኛለች ብላ ስትነግረው እና ጠርቷት ራሱ በጣም ይመታታል። ልጅቷን በሚመታት ሰዓት ጆሮዋ አጠገብ በጣም ነው በጥፊ የመታት። በጣም ከሚላችሁ በላይ ነው የመታት። በሚመታት ሰዓት እቺ ልጅ በጣም ትሳደባለች፣ በጣም ትራገማለች። አንቴ በወጣበት አትግባ ውሎ ሳያደር በየትከበት አይቅናክ ብላ በጣም ትሰድበዋለች። እምባዋ ነፍስሳ ነበር፣ ወደ ላይ ያለቀሰች ነበረ። በዚሁ አጋጣሚ እናትና ልጅ ያው የእናቱ ቤት ሰራተኛ ስለነበረች ነው። ለእናቱ ሲል ነበረ እቺንን ሰራተኛ የበደላት። በሚበድላትም ሰዓት እሱ ደግሞ የሆነ ወደ ሳውዲ ሊሳፈር ነበረ። እሱ ዱባይ ነው እና ከመሳፈሩ በፊት የራሱን ሰራተኛ ደንወዟን ሰጥቶ ስልኳንም ወስዶባት ሚስቱ ወስዳባት የነበረችዋን ስልኳንም ሰጥቶ የራሱ ሰራተኛ ስለሆነች ደንወዟንም ሰጥቶ አስደስቷት ከሚስቱ ጋር ወደ እናቱ ጋር እንድትሄድ ይፈቅድላታል። የእናቱን ሰራተኛ እሷን መጥቶ እሱ እያለቀሰ ምን አለብኝ እኛ ኪሳችን ካበጠ ትንሽ ከፈመስና ከኛ በላይ ሰው የለም እንላለን። ከኛ በላይ ግን የማኑም የተበዳይ እንባ የሚሰማው ሀቅን የሚያወጣው አላህ አለ። እሱም እንደዛ ብሎ ሳያስብም ወደ ሳውዲ ያቀናል። በሚያቀናበት ሰዓት ሚስቱ አራስ ነበረችና ልጇን ይዛ ወደ እናቷ ጋር ታቀናለች። መጣችና እህቶቿና እሷ ብዙም አይስማሙ። ባለመስማማታቸው እናቷም ብዙም አይደለችም፣ እሷን አትወዳትም። ምክንያቱም ልጅቷ ትንሽ አታሪነት ስላለባት። ስትመጣ ደግሞ እናቴ ይቅርታ እኔ ለ3 ቀን ብቻ ነው ባለቤቴ እስከሚመለስ ሳውዲ ስለሄደ እኔ ከአንቺ ጋር የሚኖረው 3 ቀን ብቻ ነው ትላታለች። እንደዛማ ከሆነ እሺ ችግር የለውም ትላታለች። ምክንያቱም ወልዳ ከእናቷ ጋር ተቀምጣ ስለነበረ እንደዛ ብላት እሺ ብለው ትስማማለች። የእናቱ ሰራተኛ ቤት ቁጭ ብላ እያለቀሰች ነው። እሱ ግን እየሳቀ እየተሳለቀ ነው ወደ መንገዱ ያቀናው። ወላሂ የምሬ ነው ምላችሁ።
ይህንን ነገር ልብ ብላችሁ እንድታዳምጡኝ በአክብሮት ይጠይቃለሁ። እኔ በአይኔ ያየሁት ነገር ወይም በጋዜጠኞቹ የሰማሁት ነገር ሳይሆን እኛ የምንሰራበት ቤት ነው እንደዛ አይነት ክስተት የተፈጠረው ከዚህ በፊት። እንደዛም ሆኖ እሺ ተብሎ 3 ቀን ደረሰና እሱ ከሳዑዲ ወደ ዱባይ ይመለሳል። ሱብሃንላ በሚመለስበት ሰዓት እጅ መኪና ተገልብጣ እሱን እንዳለ አወደመችው። አውድማው እሱ የቀረው ፊቱና እጁ ነበር። ከወገቡ በላይ በታች እግሩ በጭራሽም አይሰራም። እንዳለም እንደሌለም ራሱ አያስታውቅም ነበር። ለሚስት በዛው አጋጣሚ ይደወልላታል። በሚደወልላት ሰዓት እሷ በጣም ትደነግጥና ትሮጣለች። ስትሮጥ ሂዳ እህቶቿን ወንድሟን አስከትላ በምትሄድበት ሰዓት ሰውየው ከወገቡ በታች ምንም ነገር የለም። እግሩ አይንቀሳቀስም። የምን መንቀሳቀስ የሱስ መኖር አለመኖርስ መቸወቀች። እያለቀሰችም 3 ቀን ደርሳ አይታው ትመለሳለች። በዛ ላይ ራስ ናት እና እንደዛም ሆኖ እንዳለ እሱም በቃ እንደ ሞት ነው የተቆጠረው። ማኑም አለ ብሎ አያስብም ነበረ። እኔ ነኝ ያለ ሸበላ ነው። ሱብሃንአላህ እኛ መልካችንን እያየን ብራችንን እያየን ባለን ንብረት እንመካልን አላህን ረስተን ማለት ነው። ይሄ ነገር ይፈጠራል ብሎ ማኑም አላሰበም ነበረ። እቺ ልጅ ደም እንባ ስታለቅስ ነበረ፣ ስትሳደብ ነበረ። በአኼራ ዱንያ እሳት ይሁንብህ ስትለው ነበር አልቅሳ የሸኘችው። መጨረሻ ላይ እሷን ሂደው ይቅርታ ጠየቋት። መጀመሪያ እነሱ ባላቸው ነገር ተመክተው ዞር ብለው እንኳን አላዩዋትም ነበር። ምን አለበት ከመሄዱ በፊት አንቺ የእናቴዋ አራ ላላህ ብለሽ አውፉ በይኝ፣ ካጠፋውም አንቺም ካጠፋሽ እኔ መንገድ ልሄድ ነው፣ እስኪ ላላ ብለሽ አውፉ በይኝ ብሎ ቢያስደስታት ምን አለበት? እኛ ግን ያንን ነገር ካሰብን ዝቅ ባልን ይመስለናል እንጂ ባላህ ቦታ ከፍ እንደምንል አናቅም። ያንን ነው ባለማወቃችን ራሳችንን ለአደጋ ምንዳርገው። ምን አለበት የራሱን ሰራተኛ ሲያስደስት ያችንም ሰራተኛ አስደስቷት ይቅርታ ጠይቋት ቢያልፍ ቢሄድ ኖሮ ይሄም ነገር ላይገጥመው ይችል ነበር። አላህ ይጠብቀን ከእንደዚህ አይነት ፈተና። እንደዛም ሆኖ እንዳለ እችን ልጅ ሁሉም ጠመዳት። አውፉ በይው እና ይቅርታ አድርግለት በማለት ነበረ። እኔ መቼም ይቅር አልለውም፣ ግን በጣም ውስጤ ታሟል። እንደዛ እያመታኝ እንደዛ እያለቀስኩኝ እንዴት ብላ እሷም በጣም ውስጧ ይታመማል። በሚታመምበት ሰዓት እንግዲህ እሷ ምስቱም በጣም ተጨንቃለች። እሷንም ይቅር በይው ትላታለች። አንድ ልቧ ደግሞ ባለቤቷም ጋ ነው እና እቺ ሴትያም ምስቱም እናቷ ለ3 ቀን ብላ የመጣች ሴትያ 1 አመት ከግማሽ ትቀመጣለች። 1 አመት ከግማሹንስ በምን መልክ ነው የተቀመጠችው? ባለቤቷ ከሐኪም ቤት ወጥቶ ነው ወይስ እዛው እየሆነ ነው? ምስቱ 1 አመት ከ3 ወር የተቀመጠችው አይደለም። እሱ ራሱን ሳያቅ ራሱን ስቶ ለብዙ ጊዜ ቆየ። መኪናውም እንዳለ ብልሽልሹ ወጥቷል። ራሱም አልተረፈም። አካሉ ምንም መንቀሳቀስ አይችልም። ከዛም እንደምንም ብሎ ጊዜያቶች ያልፋሉ። ጊዜያቶች በሚያልፉበት ሰዓት ወደ ራሱ ይመለሳል። በሚመለስበት ሰዓት እስከነጭራሹም አካላቱ ከወገቡ በታች ፓራላይዝ እንደሆነና በምንም ነገር የመኪና የመንዳት እድል እንደሌለውና እሱ ጭራሽም ሽንት ቤትን መጠቀም እንደማይችል እስከነጭራሽም አገልግሎት ላይ ሰውነቱ ከወገቡ በታች አገልግሎት ላይ እንዳልዋለ ያውቃል። በሚያውቅበትም ሰዓት ምንም ማድረግ አይችልምና ቤት እንደምንም ብለው ከ1 ከ3 ወር በኋላ ቤት ያመጡታል። ቤት ካመጡትም በኋላ እንግዲህ ምስት ትንከባከባለች። ምስትም እየተንከባከበች እያለች አንዳንድ ጊዜ እናቷን ቤት ሹፌሩ እሷ እየነዳች ገቢና ቁጭ ብሎ ነበረ ይዛው የምትመጣው። መጨረሻ ላይ ለሱም የወንድ ሰራተኛ ተቀጥሮለት
ወዲህ ወዳ እያረገው ነበር። ውድና የተከበራችሁ ውድ ቤተሰቦቼ ይሄኛው ሰውዬ እስካሁንም ደግሞ ቆሞ የመሄድ እድሉ የለውም። እስካሁን ድረስ ፓራላይዝ ሆኖ ነው ያለው ሰው ተቀጥሮለት። እኛ ባለን ነገር አናመሰግንም። ያለን ነገር እያየን ምንም ነገር ጎንበስ ብሎ ዝቅ ብሎ ከሰው ጋር ተግባብቶ የመኖር እድላችን ጠባብ እናደርገዋለን። ራሳችንን ዝቅ አረገን ይመስለናል። ከእንደዚህ አይነት ፈተና አላህ ይጠብቀን። በጣም አሳዛኝ ልብ የሚነካ ታሪክ ስለሆነ ነው። እኔ በጣም ልቤን ነው የነካኝ። እኔ መቼም ማረሳው ሱብሃንላ አብረን ያኔ የእሱ ምስት ቤት እናት ቤት ነበረ እኔም ስሰራ የነበረው። ሰውየውን ራሱ ብዙ ጊዜ አይቼዋለሁ። ይመጣ ነበረ። በሚመጣበት ሰዓት እሷ እየነዳች እሱ ገቢና ቁጭ ብሎ ነበረ በሰው እጅ የነበረው። እነሱ ነበር የሚያወጡትም የሚያወርዱትም የነበረው።